አይ አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቀቅ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣ በፍጹም አንችልም። ኢየሱስ መጣ አሞኛል ስትለው ፈውሶ ያስገባል። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። ሞት ሊይዘው፣ ሞት ሊያበላሸው፣ ሞት ሊያስቆመው፣ ሞት ሊያስቀረው ያልቻለ የህይወት ኃይል አለው ኢየሱስ። በዚህ የህይወት ኃይል እርሱ ለዘላለም ካህን ነው። የማይጠፋ ህይወት ኃይል ኢየሱስ ካህን ሆኗል። እርሱ ካህን የሆነው አላው እግዚአብሔርን ስርዓቱን ቀይሮታል። የክህነት ስርዓቱን ቀይሮታል። ቀጥሎ ደግሞ ህጉን ቀይሮታል። ስለዚህ አሁን እግዚአብሔርን ሌላ ካህን አመጣ አለ። ሌላ ካህን ያመጣው ምን አይነት ነው ሲሉት፣ እንግዲህ እርሱ አሁን ከዚህ በኋላ የመጣው ኪዳን ላይ የመጣው ሊቀ ካህን በማይጠፋ የህይወት ኃይል ነው ሊቀ ካህን የሆነው። በጣም አስደናቂ ቃል ነው። በጣም ኢንዲስትራክተብል የሆነ ላይፍ፣ የማይረበሽ የማይበጠበጥ ህይወት ያለው። ክብር ለእግዚአብሔር። የማይጠፋ የህይወት ኃይል፣ በዚህ በማይጠፋ የህይወት ኃይል ካህን ሆኗል እንጂ እንደ ትውልዱ ስርዓት አይደለም። እርሱ በማይጠፋ ህይወት ኃይል፣ በዘላለማዊ የህይወት ኃይል እርሱ ሊቀ ካህን ሆኗል። ኢየሱስ ይዞት የመጣው ህይወት የማይጠፋ ነው። በክርስቶስ ኢየሱስ በኩል ወደ ህዝቡ የቀረበው ህይወት ዘላለማዊ ነው። ይሄንን ሊያመጣ የቻለ አልነበረም። ከኢየሱስ ወዲያም ይሄንን ይዞ ሊመጣ የሚችል የለም። ኢየሱስ ብቻ ይዞት መጥቷል። የክህነት ስርዓትና አገልግሎቱ በክርስቶስ ኢየሱስ በኩል ፉልፊል ሆኗል። ክብር ለዘላለም ለስሙ ይሁን እና በማይጠፋ የህይወት ኃይል ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ይሄንን ህይወት ለመበጥበጥ፣ ይሄንን ህይወት ለማስቆም ሞት መጥቶ ያውቃል። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው ካህናት ሁሉ ሞት ቼክ አድርጎታል ኢየሱስን። ሌሎቹ ሊቀ ካህናቶች በሙሉ በአመት አንዴ ዮም ኪፖር ላይ ሁልጊዜ የእንስሳ ደም ይዘው ይገባሉ። በየአመቱ ያደርጉታል። ሞት መቶ ቼክ ሲያደርጋቸው ግን ሞትን መሻገር አይችሉም። ሞት ይመጣል፣ ይሞታሉ፣ ይቀራሉ። ሪታየር ስለሚያደርጉ ሌላ ግዴታ ይመጣል። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። ዴዝ ፕሩፍ አይደሉም። መከላከል አይችሉም ሞትን። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር በማይጠፋ ህይወት ኃይል ይለዋል። እስቲ አሜን በሉ። ሞት ቼክ አድርጎታል ኢየሱስን። ቼክ ያልተደረገ አይደለም። ኢየሱስ ስላልሞተ አይደለም ለዘላለም ካህን የተባለው። ሞት ቼክ አድርጎት ከነሱ ጋር ተነጻጽሮ ሞት ሊይዘው፣ ሞት ሊያበላሸው፣ ሞት ሊያስቆመው፣ ሞት ሊያስቀረው ያልቻለ የህይወት ኃይል አለው ኢየሱስ። በዚህ የህይወት ኃይል እርሱ ለዘላለም ካህን ነው። በጣም ብዙ የመጽሐፍ ቅዱስ ጥቅሶች ልናነሳ እንችላለን። የኢየሱስ መሞትን፣ የኢየሱስ መነሳትንና ለዘላለም ሕያው መሆኑን የሚናገሩ እንደ ዮሐንስ ራእይ ምዕራፍ 1 ቁጥር 18 መሰረት ሞቼ ነበር። ሞት ቴስት አድርጓል ኢየሱስ። ሞት ቼክ አድርጎታል። ሞት ላይ ቀርቧል ኢየሱስ። ሞቶ አሸንፎ ወጥቷል። በሞት ቼክ ተደርጎ ድል አድርጎታል። ሞቼ ነበር አለ። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በአመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የህይወት ኃይል ሁሉ ተሸክሞበታል። ኢተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ ምንለው ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብሎት ያውቃሉ እኮ እስኪሞቱ። ኦፍ ኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብሎታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ።
በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን ነው። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ አሉት። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ አሉት። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ ይልም ሞት። በዘላለም ሕይወት ኃይል ኢየሱስ ለዘላለም ካህናችን ነው። ኢየሱስ ጌታ ነው። የብሉይ ኪዳን ካህናት እናንተ በጣም ጊዜ ስታገኙ እንድታነቡት ልስጣችሁ አንዳንድ የመጽሐፍ ቅዱስ ክፍል። ለምሳሌ ዘሌዋውያን ምዕራፍ 21 ምዕራፍ 8 ሙሉን እንድታነቡት። እንደዚህ ያለበት ካህን እንዳይሆን አይደለም ያለው እግዚአብሔር፣ ወደ እኔ እንዳይመጣ አለ። ባይዘዌ ከሌላ ወገን ከይሁዳ ከምናምን ከሌዊ ወገን ሆኖ እንደዚህ አይነት ሰው እንዳይመጣ አጠገብ ያለ ብሉይ ኪዳን አሕዛብ እንዳይመስልህ ከአይሁዳውያን መካከል ከሌዋውያን እንኳን የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ሕጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ባይዘዌ አሁን ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው። አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። እንዴ ኦብቪየስሊ ሊያመን ይችላል። እንዳመጣ ይላል። እንደሱ ከታመምክ ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ። አሞኛል ስትሎ ፈውሶ ያስገባል። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ህጉ ምንድነው የጠቀመን? ስታንዳርድ አሳየን። ህጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። እኛ አይደለም ሆኖ ነው። ሆኖ የኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ኢየሱስ እኮ አይደል አብ ልጆች አለ። ከኢየሱስ ጀርባ አብረን የገባ ነው። ለዘላለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃውጡ አይልም። ለዘላለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰውየው ያረጀ ቀን ጉድ ነው። ሰውየው ያረጀ ቀን ጉድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ደም ይዞልን የሚገባው? አሁን እንደዚህ አይነት ሰውን ይመጣል። ኢየሱስስ ለዘላለም ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሀል ላይ እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላድሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ደካማ ነው አሉና፣ ቀጥሎስ የማይጠቅም እንዴ ምን እያል እኔ አይደለሁም አለ። እግዚአብሔር የተሻለ አምጥቶ ብርቱ አመጣና ደካማ አስባለው። ዘላለማዊ አመጣና ይሄኛው የማይጠቅም። አሁን ጥቅስ ነው ያነበብኩት። አስተያየታችሁን ፈራሁት። ክፈቱ ቁጥር 18 አይልም የሚል አይነት ነው አስተያየታችሁ። እዩት። ይኸው ቁጥር 18 ጻፍልኝ እዚህ ላይ ካለ። የቀድሞ ትእዛዝ ምንድን ነው የሚለው? ጉባኤ ውስጥ ያንብብ። የቀድሞ ትእዛዝ፣ የቀድሞ የተባለው አዲስ ስለመጣበት ነው። ያኛው የቀድሞ የተባለው ከኋላ መጣ፣ ሌላ መጣ። በክርስቶስ ኢየሱስ በኩል ሌላ መጣ።
የቀድሞ ትእዛዝ ደካማና የማይጠቅም አይደለም። ደካማና የማይጠቅም የተባለው ለምንድን ነው? እኔን በእግዚአብሔር ፊት ማብቃት ስላልቻለ ነው። ሕጉ ደካማ አይደለም። ባለፈው ተናግሬያለሁ። ሕጉ ንጹሕ ነው፣ ትእዛዙ ቅዱስ ነው፣ በጣም ጻድቅ ነው። ሕግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘው እግዚአብሔር እኛን አይቶ አይደለም ሕግ ድራይቭ ያደረገው፣ ሕግን ከራሱ ነው የወሰደው። እንዲህ አታርግ ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥኖም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለዛ ከሆነ ዳዊት ሲዘምር ምንድን ነው ያለው? ወደ እግዚአብሔር ተራራ ማን ይወጣል አለ። ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ሕጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ሕጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ሕጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው፣ ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ላይ ምዕራፍ 8 ቁጥር 3 አካባቢ ላይ ከሥጋ ጉልበት የተነሳ ሕግ ሊፈጸመው አልቻለም ይልና እግዚአብሔር የገዛ ልጁን በሥጋ ለባሽ ወይንም በሰው ምሳሌ ልኮ ሕጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ሕግ ገልብጦ አይደለም፣ ከሥጋ ድካም የተነሳ ሕጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ሕጉ የሚጠይቀውን በክርስቶስ አረገው። አይ አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀህ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣል። በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ሕጉን መፈጸም አንችለው? ሥጋ ኃይለኛ ነው፣ በጣም ኃይለኛ ነው። ሥጋ ማለት ይሄ አይደለም፣ ፍሌሽ አይደለም እያልኩ ያሉት ዲዛይር። ሳርክ ማለት ይሄ እንትኑ ብቻ አይደል። ሳርክ በጣም ብዙ ነው፣ ቃሉ ግሪክ ነው ግን ብዙ ነው። ሳርክ ሶማ ፍሌሽና ቦዲ ማለት ነው። ይሄ ሥጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ሕጉ መጥቶ ታገለኝ አልቻለኝም። እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም አለማረግ እና ሕጉ እንዳታረግ ሲለኝ አርጌ ሲመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ሕግ። ስለዚህ እግዚአብሔር መጣና ደካማና የማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ሕጉ የሚጠይቀውን በሙሉ ኢየሱስ አረገው። ለዛውም በሕጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። ተናግሬያለሁ ብዙ ጊዜ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው እና ሕጉን ከመንገድ አወጣ፣ ፍጽም አረገውና ከመንገድ አወጣ፣ ነፃ ወጣነኝ። እስቲ አሜን በሉ። ሌባ የሚል ሕግ አይደለም ያለው፣ አለመስረቅ ተቻለ። አሁን ለዛ እኮ ነው መጽሐፍ ሲነገር ኤፌሶን 4 ላይ ነው ማንም የሚሰርቅ ይልና ከእንግዲህ አይስረቅ አይደለም የሚለው። ሌባው ሰውዬ ጥሩ ሰው ይሁን አይደለም የሚለው። እየሰራ ሌላ የሚያካፍለው ይኑረው ነው የሚለው። የሚሰርቅ ሰውዬ አካፋይ ሕግ ሊያረጋ አይችልም። ሌባ ብሎ ይገላል፣ ያስወግራል። ወንጌልስ ተራፊ ያደርጋል። እንዴ ይሄ ሌባው አይደል እንዴ ሰጪው? ወንጌል ነው ገልብጦት። እስቲ አሜን በሉ። ኢየሱስ በዘላለም ሕይወት ኃይል
ካህናችን ሆኗል። ድል ያደረገው ኢየሱስ ነው። ሕጉስ አይችልም። ስለዚህ ቁጥር 18 ላይ አይ ቲንክ እንትናቸውን ያወጣዋል፣ የሰዎቹን ንቀል ያደርገዋል። በቃ ሕግ የቀድሞ ትእዛዝ ሲሉ ተሽሯል። እንዴት? ለምን? የማይጠቅምና ቀጥሎስ ምንም አይለው ደካማ ተሽሯል። ቁጥር 19 ነው መፍትሄው። ለምንድን ነው እግዚአብሔር ሕጉን የሻረብን? የማይጠቅምና ደካማ ስለሆነ። ቁጥር 19 ምንድን ነው የሚለው? ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ሕጉ ምን ማድረግ አይችልም? ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። አሮን ነው የሚለው ቃሉ። ቆሞ በፊት የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን፣ እግዚአብሔር የመረጠው ሊቀ ካህን ዘሌዋውያንን ሙሴ ተቀብሎ፣ የሙሴ አይደለም ዘሌዋውያን የአሮን ነው። የሊቀ ካህኑና የካህናቱ ፋሚሊ ነው ዘሌዋውያን። ብድግ አድርጎ ቀዓታውያን፣ ሜራራውያን ደግሞ እነዛ ምንድናቸው? ሶስተኞቹ ጌርሳውያን ለነሱ አከፋፍሎ የእናንተ ነው ብሎ ሌቪቲክስን የሚያክል እንግዲህ ኢየሱስ የሚመጣበትን አንድ አገልግሎት ማለት ነው። እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ከግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ሕዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። ጣዖት ከሆነ ሊዘፍኑ ተነሱ ነው የሚለው። ቀጥሎ ዘመሩ አይሆንም። ዘመሩ የሚሆነው ቸርች ነው። በሉ ጠጡ ይላል። ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ሙሴ አለው እግዚአብሔር አቤት ሕዝቡ ይጮን ውረድ አለው። ሁለቱን የጽላቶች ይዞ እግዚአብሔር የጻፈበትን ማለት ሁለት ጽላት ኢያሱ መሃል ላይ ነው፣ ወገብ ላይ ነው ያለው። ኢያሱ ወገብ ላይ ሆኖ ሙሴ እንደዚህ ያለው ይህ የምን ድምፅ ነው አሉ። የድል ይመስላል አለ ኢያሱ። እኔ አይደለም ቃሉ ነው የሚለው ድል ነገር ሳይሆን አይቀርም ሲል ሙሴ እንደዚህ ያለ የዘፈን ድምፅ ነው አሉ። ዲዘር እናደርገው። ለምን? እዛ ክብር ውስጥ ነው ያለው ሰውየው። 40 ቀን 40 ሌሊት ፊቱ ላይ ነው ያለው። ታውቃለህ? እግዚአብሔር ፊት ላይ ነው ያለው። ሲወርድ ፊቱ አበራ የተባለበት እኮ ነው። ዘፈን ነው አለ እና ከዛ ውስጥ ነው የወጣው። ታውቃለህ? ዘፍጥረት ምዕራፍ 1ን ያየ ሰውዬ ዘፈንና መዝሙር አይለይም እንዴ? ወርዶ አሮንን አይደል እንዴት ታደርጋለህ? ምን ላድርጋለሁ? ሄደ ጠፋ። እዛ 40 ቀን 40 ሌሊት ጠፋ። ብናይ ደመና ነው እንዳለ ተራራውን የሸፈነው እና ምን እናርግ? ውስጥ ጎናቸው ያሉን ሰው አዲስ ኪዳን ከውስጥ ወደ ውጭ ነው በሉት። ብሉይ ኪዳን ደጅ ነው። ለምንድን ነው እኛ እንደዚህ ስክር ምንለው? ደጅ አይደለም ያለው፣ ደጅ ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ፣ መነካተ አለባበስ ላይ አይደለም ያለው፣ መነካተ ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል። የሽቶ ቅመማዋን እግዚአብሔር ነው የተናገረው። በዚህ እንትኑን እንትን አድርገው ያለው ሽታ ቢያዛንፍ ይሞታል። አይወጣትም። በገመድ ነው የሚወጡት። የሚገባ የለም ውስጥ። እግዚአብሔር ራሱ እኮ ነው አየውና የማይጠቅም ነው አለ፣ ደካማ ነው አለ ይሄ ነገር እና ሰው እንዲያስታርቀኝ ሰው ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም ባይዘው። እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ከሆኑ ይላል። እዛው ቁጭ ብሎ ከማውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ንገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ሕግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው። የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ፣ ልጄን ነው መልከዋል። መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ
አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም ማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። እስቲ አሜን በሏ። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም አለ። የሆነ ስርዓት አለ፣ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃው አለ። ዝጋው አለ። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው፣ ሌላ ከፈተ። ዘላለማዊ ነው። ክህነት እኮ ካህን እኮ ህዝብ ወክሎ ወደ እግዚአብሔር የሚገባ ነው። ኢየሱስ እኮ እኔን ወክሎ ኃጢአተኛውን ሰውዬ ወክሎ ወደ እግዚአብሔር በዘላለም ሕይወት ኃይል ገባ። እግዚአብሔር እንደዚህ አለ፣ ለዘላለም ሰውን እቀበለዋለሁ አለ።